አምኛለሁ እንትኔ ትንሽ ነው እናንተም እንዳያችሁት ነው ግን ህክምና ያስፈልገኝ እኔ ዝም ብሎ እንትን መስሎኝ ነበር እውነትም ትንሽ ነው ሴቶቹም በቃ የሚርቁኝ ለካ ለዛ ነው ግን ህክምና ያስፈልገኛል ወደ ጣሊያን ሀገር ልሄድ ጣሊያን ሀገር ሄጄ እኔ ጣሊያን ሀገር ይሻላል ብያለሁ እናንተ ኮሜንት ላይ የት ሀገር ሄጄ ብታከም ይሻላል ትላላችሁ ኮሜንት ላይ አስቀምጡልኝ ምንድነው ያለው ነገር እስቲ ስለምትሰጡት ሰርቪስ አገልግሎት አስረጂ የህክምና ቪዛ ቱሪስት ቪዛ እንዲሁም ወርክ ቪዛ እናመቻችልዎታል እርሶ ወደ የትኛው ሀገር መሄድ አስበዋል የስራ ቪዛ የቢዝነስ ቪዛ የቤተሰብ ቪዛ የትምህርት ቪዛ የጉብኝት ቪዛ የህክምና ቪዛ እንዲሁም በስራ ለሁሉ ከሳቢና መልሳል ለበለጠ መረጃ ታች ባለው ስልክ ቁጥር ይደውሉልን ቢሮአችን ይምጡ 22 ታውን ስኩዌር 6ኛ ፎቅ 602 እኔም ፕሮሰሴን ጨርሼ ወደ ጣሊያን ልበር ነው እርሶም የፈለጉበት ሀገር መብረር ይችላል ሲስተር ያልኩት እሷን ነው ፓንትሽ ያልኩት እሷን ነው እንዴ አንተ ቆሻሻ ስለምን ፓንት ነው የሚያወራው ፓንትሽ ይላልው ብሎ እኮ ነው ፓንትሽ ይላልው ብሎ ነው ሲስተር ናኒ እናንተ ና ከቤተሰብ ጋር ከማቆራረጥ በፊት ናኒ ቻው ፓንትሽ መፈቀር ልትከላከላችሁ ምክንያቱም ምንም ያንተን ፍቅር መከላከል ስላልቻልኩ የሆነ ነገር ሸምድደሽ የመጣሽ ነው የምትመስለው እንደዛማ ቢሆን የበለጠ ፍቅሬን ይገልጽልሃል እንጂ የሚያስነውር አይመስለኝም እኔ ጓደኛ ነች የታደራችሁ ና እጅ ከፍ እንጀት ያስከ እጅ ከፍ እንጀት ያዘው ተሸከመውና ወደ ፖሊስ እኔ አልችልም ጋሽ በጣም ይባርማል አሁን ስትሮጥ አልነበር ይዘው ኧረ በደም ነፍስ እኮ ነው ይዤሩት ያዘው ተሸከመው አልችለውም በ15 ብር ወዛደር ከፈልክ የዘነው እንዴ እኔ አልችለውም ጋሽ ይዘው ስትሮጥ አልነበር አልችለውም ይሄንን ለሁለተኛ ያዘው ነው እናንተ ከኔ ጋር ጭራሽ ይዘው ስትሮጥ አልነበር አንዴ አልችለውም ከባድ ነው ያዘው ነበር 75 ኪሎ ነው ጋሽ አልችለውም አብይን ምን ያህል ትወዱታላችሁ? ከ1 እስከ 10 ስጡት ብትባሉ ስንት ትሰጡታላችሁ? 0 10 አንቺ ንጌት መንገድ ላይ እድሜን ጠየቁኝና እድሜን ነገርኳቸው እና 12 አመት ብያቸው አላምንሽ ብለውኛል ንገርልኝ ለምን ስንት አመት ብያቸው 12 አመቴ ነው ብያቸዋለሁ አላምን አሉኝ ንገርልኝ እስቲ እና ታዲያ እኔ አመኜ ነው የምነግራቸው ኧረ እባክህ ወንድሜ አንቺ የመጠቁራቱ ማፍቀር ከጀመርሽ 18 ያልሽም እንዴ ሲጀምር ስሟ እኮ ስመኝ ነበር መክሊት አደረገችው እንጂ እሱ ነው እንዴ የሚገርማችሁ ከወንድ ጋር ሆነ 5 ደቂቃ ከቆይ የሰው ጅብ ነው ትባላለች ኧረ ሲጀምር አብረን እኮ ነው የተማርነው ክላስ ሽንቷን ትሸና ነበር አባታ እኮ ጠንቋይ ነው እያንጓለለ ቤቱ ነው የሚያመጣው እርግማን አለባት ከሷ ጋር የሆነ ወንድ እንዳለ እኮ ይሞታል አዎ በእናትሽ አዎ ያ ተስፋ የተጣለበት እንኳን ልጅ ባጭሩ ህይወቱ ተቀጨ በጣም ያው እንዴ አማንዬ ምን እየሰራ ነው እንዴ ቆወቶልኝ እኮ አየገዛው ብራዘር አየገዛህ ዛሬ አዎ ዛሬ ገዛው ኧረ ደህና ለእናትህ ሁለቱን ህላታል ሴት ልጅ በጣም ተመስጣ ያየች ከሆነ ሊሆን የሚችለው ከሁለት አንዱ ነው ወይ ተመችታት ነው ወይ ደግሞ ቀስ ብላ የፈሰችው እንትኔ ትንሽ ነው የምትሉ ለምስክርነት እሷን ይዤ መጥቻለሁ ንገራቸው እስኪ ትንሽ እንዳለ እንዴ እኔ ምን አውቃለሁ አለታተክ ማለት አላውቅም ብለሽ ልክቺ ነው ጀለስ ትሪውን እኮ በፓተርን ቆለፍሽው እንደዚህ አሁን ለሌላ አገልግሎት እንዳይሆን እኮ ነው ያደረገው አውሬ ሲያስጠላ በእግዚአብሔር ሰላም እንዴት አልክ ሰላም ነው እንዴት ነህ አባቴ ሰላም ነው ምን ልታዘዝ የሚበላ ምን አላችሁ ከይቅርታ ጋር እንደው ካልነበረ አንተ ስንት ብር ነው ያዝከው ምን ለማለት ፈልገህ ነው ምን አገባ ምንስ ቢዝ አረ ነው ደም በክፋት አትይብኝ ይኸውልህ እኔ አሁላ ምግብ ዘርዝሬ አንተም በአምሮት ከምትሞት እኔም ብሩር ከሚደርቅ ያለህን ብር ብነግረኝ የሚችለውን ነገር ልንገርህ ብዬ ነው እንደዛ ነው 200 ነው ያዝኩት 200 የኔ ነው እዛ ጋር ታያለህ አስፋልት ተሻግሮ አያል አዩአት አሬ ፍርጥማነት የሆነ ኮትኳች ነበረ ማለት ነው ሀብታም ቤት የሚኮተኩት አበቦች ምናምን የሚኮተኩት ሰው ነበረ ከዛ ባለቤቱ ሁሌ በገባ ቁጥር ጥያቄ ጠይቋል ማለት ከዛ ሜክሲኮን ታውቃለህ ምናምን ነገር አለው ማለት ከዛ አይ ጋሽ አላውቅም አለ
አንተ ዝም ብለህ ኮትኩት ምናምን ብሎ ገባ። ከዛ ድጋሚ በሁለተኛ ቀን መጣና ከዛ በኋላ እሺ ካሳንቺስን ታውቃለህ ምናምን ሲለው ኧረ እኔ አላውቅም ምናምን ሲል ከዛ አንተ ዝም ብለህ ኮትኩት ምናምን ብሎ ገባ። ከዛ በሶስተኛው ቀን እኮ ነው ባለቤቱ ሲገባ ጋሺ ያለ ተሼ ብረቱን ያውቁታል ምናምን ሲል ማን ነው ምናምን ሲል እርሶ ሲወጡ ሚስቶቱ የሚኮተኩት መቅዲ ሱስ የሚባል ነገር ቡና እንኳን ትላንትና ከጠጣው እንዴ ከቀመስኩ 24 ሰዓት ሊሆን። ወይኔ ጉዴ ፈላ ነሱዬ። እኔ እኮ በዚህ ሰዓት ሌላ ነገር ስታረጊ እኮ ነው ማግሽ አንቺ ጭራሽ ቡናም ተውሽ። አይ ብዙ አትገረሚ መቅዲ። እዛ ጋር ውሃ በጆግ ያረግሽ እንዴ? ምንና? አይ ምንም ልጠጭ ነው። አይ ለዋኝበት ነው። አይ ስለፈርሽ እንዴ እንዴ ነው ማገናዘብ የሚያቀትሽ? ምን ማለት ነው? ምን ነው? እና የሆነ ልብስ አንዴ ነው የምንሆነው ጆጎስ አንተ ጓደኛ አርከኛ ህፃን ትይዛል ያዝ ችግር ማናት ላምጣ ተቀርሻችሁ ኖ ኖ ኖ ኖ እኔ አተረም እንቱ ጊኒስ የውሻልች አንተ ቅድም አብራህ የነበረችው ማናት? ምን ትሰራልሻለች? ምን ነገር መስሎ ነው? ቃንቄ ሙስሊማን ነው ማንነገር። ቤቲ ትባላለች። እንደነገረኝ ቦይፍሬንድ አላት። ውሽማ ላይ ያረጋት እኮ ነው የሚጣጣረው። እሱ እንደነገረኝልሽ ጨፍጥ አለባት። አሳክሞ እኮ ነው የሚጠብሳት። እንደነገረኝልሽ ይኸውልህ ምንም አይላትም። ሻይ ጎግልባታል። እንደነገረኝላችሁ አንቺ ሸውጂኛለሽ። ድንጋዮች ልጫወት ብዬ ነው ያዝበት ግማቱ ልጫወት ብዬ ነው ማለት ማሸቶሽ ነው ልጫወት ብዬ ለቀድ ነው። ኧረ እባክሽ እንዴ አፍንጫ መነጽር እኮ እንዴት ያዘልሽ? እንትና ገዳ እኮ ይፈልጋል እዚህ ጋር መቆም አለበት። እሺ ጎራዳን ለጫወት ብዬ ነው። ስበላ ግን አፈና ከፍተማ ማለት ደስ ዘርዘራ ስለሆነ ብዬ ነው ለጫወት ብዬ እማዬ እትዬ እንዳለችሽ ቡና ዞረሽ እንዳታዩ ካየሽው ያልክሳል። ገብቶኛል። እንደውም ያየነው እንዳይመስል አውቀን ሌላ ወሬ እናወራ። እሺ ከዛስ? ሁሌ ታምር እንዳሳየችን ነው የሆነ ነገር አድርጋ። እስቲ በቆሬጥ ተነሳን። ምንድነው የሰማሁት ድምፅ? ወደኩኝ። አምኛለሁ። እንትኔ ትንሽ ነው፣ እናንተም እንዳያችሁት ነው። ግን ሕክምና ያስፈልገኝ። እኔ ዝም ብሎ እንትን መስሎኝ ነበር። እውነትም ትንሽ ሴቶቹም በቃ የሚርቁኝ ለካ ለዛ ነው። ግን ሕክምና ያስፈልገኛል። ወደ ጣሊያን ሀገር ልሄድ ነው። ጣሊያን ሀገር ሄጄ እኔ ጣሊያን ሀገር ይሻላል ብያለሁ። እናንተ ኮሜንት ላይ የት ሀገር ሄጄ ብታከም ይሻላል ትላላችሁ? ኮሜንት ላይ አስቀምጡልኝ። ምንድነው ያለው ነገር? እስቲ ስለምትሰጡት ሰርቪስ አገልግሎት አስረጂ። የህክምና ቪዛ፣ ቱሪስት ቪዛ እንዲሁም ወርክ ቪዛ እናመቻችልዎታል። እርስዎ ወደ የትኛው ሀገር መሄድ አስበዋል? የስራ ቪዛ፣ የቢዝነስ ቪዛ፣ የቤተሰብ ቪዛ፣ የትምህርት ቪዛ፣ የጉብኝት ቪዛ፣ የህክምና ቪዛ እንዲሁም በስራ ለሁሉ ከሳቢና መልሳል። ለበለጠ መረጃ ታች ባለው ስልክ ቁጥር ይደውሉልን። ቢሮአችን ይምጡ። 22 ታውን ስኩዌር 6ኛ ፎቅ 602። እኔም ፕሮሰሲንግ ጨርሼ ወደ ጣሊያን ልበር ነው። እርሶም የፈለጉበት ሀገር መብረር ይችላል። እንትኔ ትንሽ ነው የምትሉ ለምስክርነት እሷን ይዤ መጥቻለሁ። ንገራቸው እስኪ ትንሽ እንዳለ። እኔ ምን አውቃለሁ? አንደታታክ ማለት አላውቅም ብለሽ ልክቺ ነው።